ይህ ነገር ውስጣችን ተሰብሮ የነበረውን የጠገነ ነገር ነው። እዚህ ቦታ ላይ ያለ ነገር ቢወራ ተወርቶ በንግግር የሚያልቅ አይደለም። የሻረው ቁስል እንደገና የነሱ ስሜት ሲነካ የተኛም ስሜታችን በጣም ተነክቷል። አላህ በሚያውቀው አልሐምዱሊላህ ረቢል ዓለሚን። ሼኽ ጀይላን አዳኖ አባታችን ወንድማችን ሼኻችን እዚህ ቦታ ላይ በሽርኩ ጽልመት ውስጥ በነበርን ሰዓት ለአገር ከአገር ወጥተን እኛ ወደ ስደት ከመውጣታችን በፊት መንገዱን ለመመራት ሰበብ የሆኑ ናቸው። አላህ ይጨምርላቸው። እነዚህ ልጆች ሄደው የሚበሉበት ሳይኖር እኔ እነሱን ጥዬ ቤት ሄጄ ቂጣዬንም በሆነ አልበላም ብሎ የሚል ሼኽ ነው ያለው። ቂሊንጦም ሄደን ጠይቀናቸዋል፣ ማዕከላዊም ሄደን ጠይቀናቸዋል። በአላህ መንገድ ላይ አብረው ታግለው የታሰሩት የታላችሁ ነው። በ21ኛው ክፍለ ዘመን ማመድ በማይቻልበት አይነት መልኩ ከደረሶች ጋር እንዲህ ስንቸገር ታዋቂ ዳዒዎች ከሼኹ ጋር በተለይ በእስር የነበራችሁ ወንድሞቻችን መታችሁ አንዴ እንድትገቦኝን አውሮፕላንም አልሐምዱሊላህ ረብል ዓለሚን ዛሬ ተዘጋጅቶልናል። ከአዲስ አበባ ተነስታችሁ በ45 ደቂቃ እዚህ መድረስ ትችላላችሁ። ማንኛውም ሙስሊም ላኢላሃ ኢላላህ ሙሐመድ ረሱሉላህ ብሎ ያመነ እዚህ ቦታ ላይ መጥቶ እንዲያይ። አንድ ወንድማችን እዚህ በመጣ ሰዓት ዙሁር ሰላት ነበር። ወላሂ 4 ሰዓውን ገብቶ መስገድ አቃተው። ወቅቱም ቦና ነበር። የረበሰው ቲሸርት ረጥቦ ነው በውሃ የወጣው። ከወጣም በኋላ ሰውነትም ስለነበረው ላቡ አልቆም አለ። ዝም ማለታችሁ በጣም ቅር አሰኝቶናል። ለወቀሳም አይደለም። እዚህ ቦታ መቆም መታደል ነው ነው የምለው። 24 ሰዓት ብንቆም የማንሰለችበት ቦታ ነው ያለነው።